በቀደመው ቪዲዮ የተማሪ ቅጽበተ ፎቶን እንዴት መፍጠር እንደሚቻል አብራርተናል። በዚህ ቪዲዮ ውስጥ እንዴት መጠቀም እንደሚችሉ እናካፍላለን የሚለውን ነው። ስለ ልጆ ጥንካሬዎች፣ ተግዳሮቶች፣ ምርጫዎች እና ፍላጎቶች ለመነጋገር በኢያኤፓይ ቡድን ስብሰባ ውስጥ የተማሪ ቅጽበታዊ እይታ ሪፖርቶቹ ተገምግመዋል። በኢያኤፓይ ቡድን ስብሰባ ውስጥ ብዙ መረጃ አሏቸው፣ ነገር ግን ትኩረት የማድረግ አዝማሚያ አላቸው በልጆ ጉድለቶች ላይ። ቅጽበተ ፎቶ ያንን ቋንቋና መረጃ ለመረዳት ቀላል፣ ተደራሽ እና የልጆን ጥንካሬዎች የሚያጎላ ያደርገዋል። እንዲሁም በእርስዎ እና በተማሪው ግላዊ ሊሆን ይችላል። ይህ ሰራተኞች ልጆን እንደ ልዩ ግለሰብ እንዲመለከቱት እና በችግራቸው ወይም በችግሮቻቸው ላይ ብቻ ሳይሆን በጥንካሬዎቻቸው ላይ እንዲያተኩሩ ይረዳቸዋል። ለማሳየት ቅጽበተ ፎቶውን ይጠቀሙ። የትምህርት ቤት ሰራተኞች እንዴት የተማሪው ጥንካሬ እና መውደዶች ይችላሉ ከልዩ ትምህርት መርሃ ግብራቸው እና ግቦቻቸው ጋር መገናኘት። ለምሳሌ ልጆ ሊሆን ይችላል እንደ የቪዲዮ ጨዋታዎች፣ ዘፈን እና ሙዚቃ ናቸው። ማንኛውም ትምህርት አለ የሂሳብ ችሎታውን ለመገንባት የኮምፒውተር ጨዋታዎችን መጫወት ይችላል። ወይም እዚያ አሉ የንባብ መዝገበ ቃላትን ለማጠናከር ዘፈኖችን የሚጠቀሙ የክፍል ንባብ ትምህርቶች። በውስጥ ያሉትን ጥንካሬዎች እና አነቃቂዎችን ይጠቀሙ። በጥንካሬ ላይ የተመሰረተ የኢያኤፓይ ግቦችን ለመገንባት ቅጽበተ ፎቶ። በጥንካሬ ላይ የተመሰረቱ ግቦች ምንድን ናቸው? በችግር ቦታዎች ላይ ለመስራት የተማሪን ችሎታዎች ወይም ጥንካሬዎች የሚጠቀሙ ግቦች ናቸው። እነዚህ አይነቶች ግቦች ምን ያጎላሉ? ተማሪው ማድረግ ይችላል፣ ማድረግ የማይችሉትን ሳይሆን። ለምሳሌ ሉሲ በጣም የምትፈልገውን ርዕስ ትሰጣት፣ በተገቢው መዋቅር እና ሰዋሰው 3 አንቀጾችን ትጽፋለች እና የግራፊክ አዘጋጆችን ትጠቀማለች። ወይም በገለልተኛ የጨዋታ ጊዜ ማርሴሎ በ5 ከ10 ድሎች ውስጥ በተመረጠው አሻንጉሊት ይተካዋል። እንዲሁም ፍላጎቶቻቸውን እና ጥንካሬዎቻቸውን ለመፈጸም መጠቀም ይችላሉ። መመሪያ ዕቅድ ማውጣት የወደፊት ዕጣቸውን፣ ለምሳሌ ከሁለተኛ ደረጃ ትምህርት በኋላ ምን ማድረግ እንደሚፈልጉ መውደዳቸው እና ምርጫዎች ይችላሉ። ምን አይነት ሥራዎችን መስራት እንደሚፈልጉ ይወስኑ እና ሌላ ምን ከሁለተኛ ደረጃ ትምህርት በኋላ የሚያስፈልጋቸውን ስልጠና ወይም ጥናት። እነዚህም ከሁለተኛ ደረጃ በኋላ ሊለኩ የሚችሉ ግቦች ይባላሉ። ለምሳሌ ማሪያና በእጆቿ መስራት የምትወድ ከሆነ በቴክኒክ ወይም ምህንድስና መስክ የበጋ ሥራ ወይም ልምምድ ማግኘት ትፈልግ ይሆናል። እንደ መካኒክ ወይም ሮቦቲክስ ያሉ ቴክኒካል ሥራዎችን የምትመረምርበት የሁለተኛ ደረጃ ትምህርት ቤት ክፍል ትወስድ ትችላለች። እሷ ወደ ድህረ ሁለተኛ ደረጃ ትምህርት ቤት ወይም በፍላጎት መስኳ ፕሮግራም ለመግባት የሚፈልጓትን ክፍሎች መውሰዷን ማረጋገጥ ትፈልግ ይሆናል። ይህ የሕይወት ኮርስ አንድ ገጽ መገለጫ ከቻርቲንግ ዘ ላይፍ ኮርስ ነው። ልክ እንደ የተማሪ ቅጽበተ ፎቶ ልትጠቀሙበት የምትችሉት ሌላ ግብዓት ነው። የመግለጫው ገጽ መገለጫውን እንዴት እንደሚሞሉ ያብራራል። ልጅዎን ወይም ጎልማሳውን ከአዲስ የባለሙያዎች ቡድን ጋር ለማስተዋወቅ ፈጣን መንገድ ነው። ሁለቱም ገጾች በዚህ ቪዲዮ መግለጫ አካባቢ ተያይዘዋል፣ ስለዚህም እነሱን ማውረድና መጠቀም ይችላሉ። ከካውንቲ ሰራተኞች ጋር በሚደረጉ ስብሰባዎች ላይ መገለጫውን መጠቀም ይችላሉ። ቴራፒስቶች፣ የሕክምና እና የአእምሮ ጤና አቅራቢዎች ወይም አዲስ አገልግሎት ሰጪዎች። ልክ እንደ ቅጽበተ ፎቶ መገለጫው ልጅዎን በተሻለ ሁኔታ ለመደገፍ ሊጠቀሙበት የሚችሉትን መረጃ ለባለሙያዎች ይሰጣል። ሊሆንም ይችላል ለማቀድ ጥቅም ላይ ይውላል ወይም ችግር መፍታት፣ እንደ ኢያኤፓይ ወይም ሽግግር ወደ አዋቂነት ስብሰባዎች። የተማሪ ቅጽበተ ፎቶን ስለመፍጠር ወይም እንደ ወላጅ ያለዎትን ሚና ወይም መብቶች በተመለከተ ተጨማሪ ጥያቄዎች ካሉ ከስፍ ማዕከልን ያነጋግሩ። በመስመር ላይ ሊያገኙ ወይም ሊደውሉልን እና መልሶ እንዲደውሉልን መጠየቅ ይችላሉ። የወላጅ ጠበቃ። እርስዎ የልጆው ምርጥ ጠበቃ ነው። ይህንን ማድረግ ይችላሉ። ለበለጠ አጋዥ ግብዓቶች የእኛን ድረገጽ ይጎብኙ። ፓይሰር ኦርል